ይህች ሴት በካንሰር ምክንያት ለመሞት የቀራት 3 ወራቶች ብቻ ናቸው። ቢሆንም ልጇ እየሸወዳት ይጫወትባታል። እጁን የቆረጠ መስሎ ያስጨንቃታል። በእጅጉ ከተደናገጠች በኋላም የውሸት እንደሆነ ይነግራታል። ልጇ በካንሰር እንደታመመች አያውቅም። ነገር ግን አንድ ቀን የተደበቀ ቁልፍ አግኝቶ እናቱ እንዴት እንደምትወደው ሲያቅ ልቡ ይሰበራል። ይህች ሴት ስሟ ካትሪን ይባላል። በአንዱ ቀን ህመም ተሰምቷት ስትመረመር የመጨረሻ ደረጃ ካንሰር ላይ እንደደረሰች ይነገራታል። ነገር ግን ቤተሰቦቿ እንዳይረበሹ ለማንም መናገር አልፈለገችም። ከዛ ቀን በኋላም ባላት አቅም ሁሉ ቤተሰቦቿን ለማስደሰት መሞከር ጀመረች። ካትሪን ባሏ ሽንኩርት ስለማይወድ ለ15 ዓመታት ያክል ሽንኩርት በልታ አታውቅም። አሁን ግን በበሽታዋ ምክንያት በብዛት መብላት ጀመረች። ቤት አልባ ለነበረው ወንድሟም ገንዘብ ትሰጠዋለች። አስተማሪ በመሆኗ በትምህርት ቤት ውስጥ ሰዎች እያገሏት የነበረች ተማሪን ለህይወቷ ጠቃሚ የተባለ ምክርን ትሰጣታለች። በህይወቷም ጠንካራና ደስተኛ እንድትሆን ትነግራታለች። የካትሪን ልጅ አደም በእጅጉ ሰነፍ የተባለ ነው። ዕቃ በስነ ስርዓቱ አያስቀምጥም፣ ትምህርቱንም አይከታተልም። ለእናቱ የማይታዘዝ ልጅም ነው። እሷ ግን ልጇን ለማስተማር በእጅጉ ትጥራለች። ካትሪን ትልቁ ህልሟ ግቢዋ ውስጥ መዋኛ ገንዳ እንዲኖራት ነበር። ለማሰራት ስትሞክር ግን ጎረቤቶቿ ለፖሊስ ጠቁሞ ያስቆማታል። ፖሊሶቹም የከተማ አስተዳደሩ ይህንን ሳያውቅ በመስራቷ ለ3 ወራት ያክል እግድ ይጥሉባታል። በዚህም ለመሞት የቀራት ጊዜያት ትንሽ በመሆናቸው የመዋኛ ገንዳውን መስራት እንደማትችል ስታውቅ በእጅጉ ትናደዳለች። ካትሪን በቀሯት ቀናቶች ከልጇ ጋር ጥሩ ጊዜን ለማሳለፍ ልጇን በትምህርት ቤት ሊሄድበት ከነበረው ጉዞ ታስቀረዋለች። ልጇ አደም ግን ተደብቆ ይሄዳል። ይህንን ስትሰማም ተከታትላና መኪናውን አስቁማ ልጇን እንዲወርድ ትጠይቀዋለች። እሱ ግን ክብር ሳይሰጣት በንቀት እንደማይወርድ ይነግራታል። በዚህ መሃል ካትሪን ድጋፍ ታደርግላት የነበረችው የክፍሉ ተማሪ በፍጥነት እንዲወርድ ታደርገዋለች። እሱም በንዴት ይወርዳል። እናቱም ወደ ቤት ይዛው ከሄደች በኋላ የተሰራ ሳይክል አውጥታ አብረንን እንዳትለዋለች። እሱ ግን አሹፎባት ወደ ቤት ይገባል። እሷም በሐዘን ስሜት ውስጥ ሆና ወደ ቤት አልባው ወንድሟ ጋር ትሄዳለች። ወንድሟም ቢሆን አብሯት መዝናናት አልፈለገም። በዚህም ስሜቷ ተጎድቶ ለብቻዋ መዝናናት ትጀምራለች። ታዲያ ካትሪን በተኛችበት ሁሌም የጎረቤቷ ውሻ ጧት እየመጣ እግሯን ይልሳል። ውሻው ከቤቷ በር ላይም ቢሆን አይጠፋም። ታዲያ አንድ ቀን ጎረቤቷ የነበረች አንዲት አሮጊት ሴትዮ ወደ ካትሪን ቤት ትመጣለች። ወዲያውኑም ምንም ወሬ ሳታወራ ካትሪንን ምን አይነት ካንሰር እንዳለባት ትጠይቃታለች። ካትሪን ለጎረቤቷ ስለ ካንሰሩ ስላልነገረቻት ግራ ተጋባች። አሮጊቷ ሴትዮም አብራራችላት። ውሻው ጧት ወደ ቤቷ የሚመጣው ውሾች ካንሰር ያለበትን ሰው በሽታ መለየት ስለሚችሉ እንደሆነ ነገረቻት። በዚህ መንገድም ከካትሪን ቀጥሎ በሽታው እንዳለባት ሚስጥሯን ጎረቤቷ አወቀችባት። በቀጣይ ቀንም ባሏ በእጅጉ ይወዳት ስለነበር ቤቱን የባህር ዳርቻ አስመስሎ ፍቅሩን ይገልጽላታል። እሷም በዚህ ነገር ደስ ትሰኛለች። በመቀጠልም ካትሪን ወደ ኢንሹራንስ ኩባንያ በመሄድ እስከዛሬ የቆጠበችውን ብር አውጥታ የሚያምርና ውድ መኪና ገዛች። ታዲያ የገዛችው ልትነዳው አልነበረም። ወስዳ የተለያዩ ስጦታዎች የተቀመጡበት አንድ መጋዘን ውስጥ አቆመችው። በመቀጠልም ወረቀት ለጠፈችበት። የለጠፈችው ወረቀትም ለልጇ አደም እንኳን ለ18ኛ ዓመትህ አደረሰ የሚል ነበር። መኪናውን አስቀምጣም ወንድሟን ይዛው ወደ አባቷ ቤት ትሄዳለች። ነገር ግን አባቷ በጭራሽ ትኩረት ሊሰጣት አልቻለም። እሷም ከወንድሟ ጋር የሞተችው እናታቸውን አመድ ይዘው ወደ ባህር ዳርቻ ይሄዳሉ። በመቀጠልም የእናታቸውን አመድ ባህር ላይ ይደፉታል። ትንሽ በዝምታ ከተዋጡ በኋላም በሽታዋን ለወንድሟ ትነግረዋለች። ልትሞት ትንሽ ጊዜ እንደቀራት ሲያውቅም ወንድሟ በእጅጉ ያለቅሳል። ቢሆንም ካትሪን ሐዘኑን ስታይ እንዳይጎዳ በማሰብ አውቃ እንደሆነ ነገረችው። ሚስጥሯንም በልቧ መያዝ እንዳለባት አሰበች። በቀጣይ ቀንም ባሏና ልጇ አደም በመንገድ ላይ ሳሉ መኪናቸው ይጋጫል። እሷም ተደናግጣ ወደ ሆስፒታል ትሄዳለች። ቢሆንም ሁለቱም ላይ ምንም አይነት ጉዳት አልደረሰም ነበር። ካትሪን ብዙ ካሰበች በኋላም ስላለባት በሽታ ለባሏ ነገረችው። እሱም በእጅጉ አዘነ። የካንሰር ሕክምና የሚስቱን ጸጉር እንደሚያጠፋ ስለገባውም ለሚስቱ ብርታትን ለመስጠት የሥራ ቦታዋ በመሄድ ጸጉሩን ይላጨዋል። ይህም የካትሪንን ልብ ይነካዋል። ቢሆንም ካትሪን መታከም አትፈልግም። ምክንያቱም በሽታዋ የመጨረሻ ደረጃ ላይ በመሆኑ ሕክምና ሊያድነው አይችልም። ወደ ቤቷ ስትመለስም ልጇ በስልክ ቻት ሲያደርግ ታገኘዋለች። ምን እንደሆነ ብትጠይቀውም አፍሮ ሊናገር አልቻለም። ካትሪን ስለገባት አደም ስልኩን ትቶ ሲሄድ ሲያወራት ለነበረችው ልጅ ደውላ ስለ አደም ታስረዳታለች። ስለሚፈራ እንጂ እንደሚወዳትም ትነግራታለች። በእናቱ እገዛም አደም የሚወዳትን ልጅ የራሱ ማድረግ ቻለ። በቀጣይ ቀንም ካትሪን ከባሏ ጋር በመሆን መታመሟን ለልጃቸው ይነግሩታል። ቢሆንም አደም በካንሰር መታመሟ እውነት ስላልመሰለው ያሾፋል። ካትሪንም ልጇ እንዳይጨነቅ በማሰብ ትተወዋለች።
በቀጣይ ቀንም ካትሪንና ባሏ ወደ ሆስፒታል ይሄዳሉ። በዚህ መሃል አደም ቤቱን ሲፈትሽ አንድ የታሸገ ነገር ያገኛል። እላዩ ላይም ከሞትኩኝ በኋላ ክፈተው የሚል ጽሑፍ አለው። አደም ግን ወዲያውኑ ይከፍተዋል። ውስጡም ቁልፍ አለ። ቁልፉ ላይ በተጻፈው አቅጣጫ ሲሄድም መጋዘን ያገኛል። መጋዘኑን ከፍቶም ይገባል። ውስጡ ሲገባም መጋዘኑ በስጦታ የተሞላ ነበር። ከእናቱ ጋር የተነሳው ፎቶም ፊት ለፊት ተለጥፏል። በመጠጋትም ስጦታዎቹ ላይ የተጻፈውን ጽሑፍ ያነባል። ሁሉም ስጦታዎች ላይ ለአደም መልካም ልደት ከእናትህ የሚል ጽሑፍ ተጽፎባቸዋል። አደምም እናቱ ምን ያክል እንደምትወደው ሲያስብ በእጅጉ አለቀሰ። እናቱ መታመሟን እንደነገረችው ሲገባውም በሐዘን ውስጥ ወደቀ። የእናቱ ህመም እየከፋ ቢሄድም አደም የ12ኛ ክፍል ትምህርቱን ጨረሰ። በዛ ቀንም እናቱ በሽታው በእጅጉ ስለከበዳት መተንፈሻ አድርጋ ሁሉም የቤተሰብ አባላት በተሰበሰቡበት ቁጭ ብለዋል። እሷም ሁሉም ስለተሰበሰቡ እጅጉን ደስ ብሏት ነበር። ነገር ግን አደም በመሃል ከጓደኞች ጋር ቀጠሮ አለኝ ብሎ ይወጣል። ካትሪንም አደም በመሄዱ ታዝናለች። በመሃል ግን አንዲት ሴት መጣ። አደም ከሃይ ስኩል በጣም በጥሩ ውጤት እንደተመረቀ ትነግራታለች። እሱም መመረቂያ ጋውኑን አድርጎ ይመጣል። በዚህም ካትሪን በእጅጉ ትደሰታለች። ከደስታዋ ብዛትም ታለቅሳለች። የዛን ቀን ማታም ለባሏ ጠንካራ አባት እንዲሆን ትነግረዋለች። ባሏ ከተኛ በኋላም ለፈጣሪዋ ከዚህ በላይ አልሰቃይ፣ ለመሞት ዝግጁ ነኝ ስትል ትጸልያለች። ጠዋት ላይም የካትሪን ባለቤት ለሚስቱ አበባ ሊገዛላት ወደ አበባ መሸጫ ሱቅ ይሄዳል። በርካታ አበቦችን ገዝቶም ወደ ቤቱ ይመለሳል። ነገር ግን ቤቱ ሲገባ ሚስቱ ካትሪን በሕይወት አልነበረችም። ከመምጣቱ ከ30 ደቂቃ በፊት ሕይወቷ እንዳለፈ ጎረቤቱ ትነግረዋለች። ባሏም ተስፋ ቆርጦ መሬት ላይ ሲወድቅ ፊልሙ ያልቃል። ውድ የፊልም ሚዲያ ተከታታዮች ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የፊልም ሚዲያ ቤተሰብ መሆን ትችላላችሁ። በቀጣይ በአዲስ ፊልም እስክንገናኝ ድረስ ደህና ሁኑልኝ።